አብሬትዬ የት ኖት አባባ አላቸው። ሞተዋል በደርግ ዘመን ገና አንተ ሳትወለድ። ሙሐባ የት ይዞት ገባ ይላቸዋል። ሙሐባ አይደለም ይዟቸው የገባው፣ አንድ የደርግ ባለስልጣን እሳቸውን ይዞ ወስዶ ከነ ልጃቸው ከነ ተከታዮቻቸው ገሏቸዋል። ከደርግ ራሳቸውን ማስጣል አልቻሉም። ወይ እኛንም አብሮ ይውሰድ አልክ። እሳቸውን የገደላቸው ቦታ እኮ ሄደህ እንዳትገደል አንተ ገና አልተወለድክም። ምን እያሉ ነው እነዚህ ወጣቶች? ደግሞ ጭፈራቸውን ይዩት። በቃ እኔ ሌላ ነገር ማውራት አልፈልግም። እነሱ ያውቃሉ ጠንቅቀው ወጣቶቹ። አሁን ይሄ የዲን ፍቅር ነው በአላህ ኤቭሪባዲ ምናምን እያሉ ያው ተግባሩ ማለት ነው ኤቭሪባዲ እንደሚባለው ማለት ነው። አላህ ይመልሳችሁና አሁን በእናንተ ቤት የአራድነት ጥግ። ወላሂ ሰው በወጣትነቱ ይሸወዳል። በምን ጉዳይ? በወጣትነት ጉዳይ። ሃይማኖቱን ግን ማንኛውም ወጣት ሳይጫወትበት ነው መልካም መንገድ ላይ የሚደርሰው አላህም የሚጠብቀው። እንዴት በወጣትነታችሁ በዚህ በታላቁ እስልምና ላይ ታላግጣላችሁ? ቀጥል። የሚቀጥለው ቪዲዮ ቁጥር 9 ወዳንቱ ሁሉን ጥለን የከለለን ይነሳልን ሂጃቡ ምድሪቱ ፎከረች በሰማይ በኔ ላይ ያሉና ሀቢቡ። በቃ ምድሪቱ ፎከረች በሰማይ ላይ ሀቢቡና አሉ በኔ ላይ ብላ። ይሄ አሁን ነብዩ ማወደስ ነው ወይ ዝም ብሎ ተራ የዱርዬ ቃል? ምድር ይኸውላችሁ አንድ ልናቅ የሚገባው ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ያከበራቸው አላህ ራሱ ያወደሳቸው ናቸው። የእኛን ውሸት አይፈልጉም። ምድር ከሰማይ ጋር አልተፎካከረችላቸው። ኢስላም በውሸት ደግፉኝ ይላል አይልም። እሳቸው አሁን እንዲህ አይነት ሐዲስ አስተላልፈዋል። ምድር እኮ ሰማይን ተፎካከረች ምናምን ብለው። ምክንያቱም ይሄ የሩቅ የገይብ ጉዳይ ነው አይደለ? የሩቅን ጉዳይ ከሳቸው ውጪ የሚነግረን አለ የለም። በሳቸው መሞት ደግሞ ተቋርጧል። ስለዚህ ውሸት ሐራም ነው። የነብዩ ፍቅር ዋሹልኝ አይልም። የነብዩ ፍቅር በእውነተኛው እሳቸው እኮ እንዲነበሩ እሳቸው እኮ እንዲነበሩ እሳቸው እኮ እንዲነበሩ ብለን በግልጽ ምን ማድረግ እንቅጭንቅጯን መናገር። አላህ የሰጣቸው ከበቂ በላይ ነው። 10ኛ ቪዲዮ ይከፈትልኝ። እሺ አንዲት ላም ኮር ብላኝ ስትበላ ሳረ ላይ ወጣ በእናት ወቀብረም ጎንደር ሆነ ወዮት የሚያጅብ ነገር ተዛ ተቆጡና ሸኻሊ ጎንደር ወዷን ቢሏት ሞተች ወሮረው ጠጠር ምነው አይባልም የወልይ ነገር ለባለቤቱ ሰደዱላት ብር አውፍ በይኝ አልዋት ሐቆም እንዳይቀር አየው ያላህ ስራ ተባሮቹ ጋር ሐያል ጉድ ይዛለች ሰብስባ ጎንደር ደስቱር በየጊዜ ልተው ይቅር። አሁን እንግዲህ አላህ ያሳያችሁ። ቲክቶክ ላይ ነው ደግሞ ይሄ ስቲች ተሰርቶለት ማለት ነው። አንዱ በጎን በኩል ሄዱት አድርጉት ምናምን እንደሚባለው አለ አይደለ? አንደኛው በአንደኛው ትክዝ ነገር ብሎ አሁን የኢስላም አካል አይመስልም። የዚህም መንዙማ ባይ ማን ይባላል? ያ የተለመደው ሰዎችን የሚያጠመው መሐመድ አወል የሚባለው ግለሰብ። ቀስ ብዬ ላንብብላችሁ። አንዲት ላም እቺ የምትታለበው ወተት የምትታለበው አንዲት ላም ኮሬብ ላይ፣ ኮሬብ ማለት ወሎ ነው።